እሺ እንደ ቅድሙ ባይሆንም ያው 4 ኪሎ ይሁን። እንካ ተቀበል። ያዙ ጨምራችሁ በኋላ ነው ደግሞ ሰብስባችሁ አሁን የመጡትን ነው ወይ መጣሽ? እንዴት ዋልሽልኝ? ምንድን ነው ያስቀመጥከው? የት ማለት ምን? ጠረጴዛው ላይ ስንት ብር ነው ያስቀመጥከው? እሱን ነው እንዴ? ያው በፊት እንደማስቀምጠው ነው። እናቴ አትበለኝ። ጠረጴዛ ላይ ባስቀመጥከው ብር ለእናቴ ቡና ጋብዛት። እረፊ። ቆይ ዛሬ ምን የተለየ ነገር አገኘሽ? እሱ ላንተ አይመለከትም። እንደው እንላይ ልትይኝ ነው አይደል? አዎ። እንዴት አወቅ? ሁሌም ወደ ቤት ስጋ የምታወሪውን ስልክ አውቃለሁ። በሱ ስልክ የምታገኘውን ደስታ ከኔ ጋር ይህን ሁሉ ጊዜ ኖረሽ ያን ደስታ ካሳየሽኝ ዓመታት ነጎዱ። ለምን ብለህ ራስህን ጠይቅ። ያለው ሰው ያስቃል። ስለዚህ የማይካዳቅ ነው። እኔ ደግሞ በጣም ቆንጆ ነኝ። ስለዚህ የመገባው ደግሞ ላለው ሰው ነው። ራስሽን እያዋረድሽ ነው። ቆይ እኔ ምን አጎደልኩብሽ? ያለኝን ነገር ያለምን ስስት እየሰጠሁሽ ነው። ደግሞ የማፍቀርን ጥግ እንዳጨርሰው እባክህ። ፍቅር ራሱ እስኪገረም አፈቅርሻለሁ ልትለኝ ነው እንዳውል ጊዜው? ማፍቀር ላንቺ ካልተናገርኩሽ ለማን ልናገር? ፍቅር አለኝ ለዛውም ብዙ ብለህ እስቲ አንድ ማኪያቶ ጠጣበት። እሺ ሂጂ፣ ይስመርልሽ። ግን አንድ ነገር ወቂ፣ ደሃ ስለሆንኩ መሄድ መረጥሽ። ፍቅር በገንዘብ የሚለካ ቢሆን ኖሮ ለሰው ልጅ ልብ አልተሰጠው ነበር። እኔ ያጣሁት አንቺን ነው። አንቺ ግን በእውነት የሚወድሽን ሰው ነው ያጣሽው። አዋሹፊ ደሃ ላይ ካልተሳቀ እኔ እስከዛሬ ላንቺ የሰጠሁት ፍቅር ከየትኛውም ሀብታም ስጦታ አይተናነስም። እንዲሁም ይበልጣል። ይበልጣል ይላል እንዴ? ሞኝ ቤቲ፣ ወንድነቴን የተፈታተንሽው ምን ልታመጣ? እረፊ እንዳላላጋሽ። እኔ እንዲህ ቃልሽ ከጨዌ በላይ አቆሰለኝ። ምንም አታመጣም አልሽኝ። እኔ ላንቺ ያመጣሁት ሌሊት እንኳን ማይተኛ ልብ ነበር። ድሃ ብትይኝ እንኳን አይከፋኝ፣ ግን ምንም አታመጣም። ኧረ ወይኔ ሳልዘጋጅ ወይ የኔ አባት እንደዚህ ዘግኝ ስቀመጥ እንዴት ደስ ይለኛል መሰለክ። እባክህ አትልቀቀኝ ደግሞ